ከእጩኛዬ ጋር በጣም በቅርብ ጊዜ ውስጥ የሆነ ሀገር ሄደን የመዝናናት እቅድና ፍላጎት አለ። ግን የት ሀገር ሄደን መዝናናት እንዳለብን ግራ ግብት ብሎናል። እስኪ እናንተ ኮመንት ሴክሽን ላይ አማክሩ። አደራችሁን በጣም የሚያምርና ልንወደው የምንችለውን ሀገር ሪከመንድ አድርጉ። ለዚህ ትሪፕ ለራሴ የሆነ ነገር መግዛት ስለፈለኩኝ ወደ ሱቅ ሄድኩኝና ትናንት የገባውን አዲሱን ሂማን መሰፋት በጣም ፈልጌ ነበረ። እንደዚህ አምሮኝና ፈልጌማ መቼም እኔ በህይወት እያለውኝ አይቀርብኝም ብዬ የወደድኳትን ሂማን ፒክ አድርጌ ወደ ጸጉር ቤት ሄድኩ። ጸጉሬን ተፈትቼ ታጥቤ በፎን ደረኩኝ። አዲሱን ሂማኔን በኮንዲሽነር ብቻ ካሳጠብኩኝ በኋላ አስጠቅልዬ ካክስ አስገባሁ። ከካክስ ከወጣ በኋላ እንዴት እንዳማረበት ብቻ ተመልከቱ። እኔ እየተሰፋ ያለሁት ኦምብሬ ሃይላይት 3 ፒስ 24 ኢንች ነው። ኧረ ዋኖፊ እየሰከሽን ነው እንጂ ይሄ ሂማን 24 ኢንች ብቻ አይሆንም እንደምትሉኝ እርግጠኛ ነኝ። እውነቴን ነው የምላችሁ 24 ኢንች ነው። ፋይናል ሉኩን ብቻ ተመልከቱት እንዴት አባቱ እንደሚያምር። የሂማኔሩ ከለር፣ ቴክስቸር፣ ቮሊዩሙ፣ ቁመቱ፣ ሁሉም ነገሩ እንዴት አባቱ ነው የሚያምረው። አንድ ነገር በእርግጠኝነት የምነግራችሁ ይህንን ሂማን ሼባ ኤክስቴንሽን ብቻ ነው ልታገኙት የምትችሉ። በጣም የሚያምርና ዩኒክ የሆነ ከለር ነው። ታውቃላችሁ እኔ ሁሌም ቢሆን ሂማን ሄሬን ከሼባ ኤክስቴንሽን እንደሆነ በዚህ ሂማን እንዴት ኦብሰስድ እንደሆንኩኝ የእውነት ልነግራችሁ አልችልም። በጣም ነው የወደድኩት። ይሄ ሂማን ሄር እንደ ሌሎቹ ዌቭ ሂማን ሄር አይደለም፣ ሮ ሄር ነው። ምንም አይነት ሂማን ሄር ከፈለጋችሁ ሼባ ኤክስቴንሽን ሄዳችሁ የምታጡት ነገር የለም። በጣም ብዙ አዳዲስ ሂማን ሄሮች አስገብተውላችኋል። የሼባ ኤክስቴንሽንን ቲክቶክ ፔጅ ከስር ሜንሽን አደርግላችኋል። ይህን ሰሞን ከጭኛዬ ጋር በዚህ ሂማን ሄር ሽቅርቅርቅር ማለት አይቀርም። እንግዲህ ምንም ማድረግ አልችልም። የሼባ ኤክስቴንሽን አድራሻ ቦሌ ሪያሊቲ ፕላዛ 2ኛ ፍሎር ላይ 204 የቢሮ ቁጥር ይገኛሉ። ወዳቸዋለሁ። ባይ